የዓለም ታላላቅ አገራት ከሚከባበሩባቸው የመጀመሪያው አንዱ ነገር የኒውክሌር ቦምብ ነው። በሁለተኛው የዓለም ጦርነት አሜሪካ በጃፓን ሂሮሺማና ናጋሳኪ የኒውክሌር ቦምብ ተጠቅማ ከፍተኛ ውድመት ካደረሰች በኋላ የዚህ ቦምብ አውዳሚነት ምን ያህል አረመኔ እንደሆነ ታወቀ። ከውድመቱም በኋላ ለዘመናት ትቶ የሚሄደው ጠባሳ ቀላል አይደለም። በዛ ዘመንም ይህን አውዳሚ ቦምብ አሜሪካና ራሺያ ብቻ ነበሩ የታጠቁት። በቀዝቃዛው ጦርነትም ይህን አውዳሚ ቦምብ ሁለቱ ሀገራት ይማዘዙታል ተብሎ ከባድ ስጋት ደቅኖ ነበር። በአውሮፓውያኑ 1953 የወቅቱ የአሜሪካ ፕሬዝዳንት የነበሩት ድዋይት አይዘንሃወር የኒውክሌር ኃይል በሰላማዊ መንገድ አገልግሎት በማለት የኒውክሌር ቦምብ እንዳይኖራቸው የተከለከሉ ሀገራት ለሰላማዊ አገልግሎት እንዲጠቀሙት አተምስ ፎር ፒስ በማለት እንቅስቃሴ ጀመሩ። በ1957 ደግሞ IAEA የተባለ የዓለም አቀፍ የአቶሚክ ኃይል ተቆጣጣሪ ኤጀንሲ የተባበሩት መንግስታት ድርጅት አካል ሆኖ ተቋቋመ። በዚህም ድርጅት በ1968 የኒውክሌር መስፋፋት ስጋት ለማስወገድ የሚያስችል ስምምነት ይፋ ሆነ። ነገር ግን እንደታሰበው የኒውክሌር ጦር መሳሪያ መስፋፋትን በሁሉም ዓለም ሊገታ አልቻለም። እናም ከአሜሪካና የአሁኗ ራሺያ በመቀጠል ከአውሮፓ ዩናይትድ ኪንግደም እና ፈረንሳይ፣ ከእስያ ቻይና ሊታጠቁ ችለዋል። እንድም በ1974 የኒውክሌር ቦምብ ሙከራን በተሳካ መንገድ አድርጋ ዓለምን አስደነገጠች። ጎረቤቷና ጠበኛዋ ፓኪስታን በዚህ የዕድ ስኬት ተደናገጠች። ነገር ግን በኔዘርላንድ የአቶሚክ ቦምብ ማምረቻ ውስጥ ይሰራ የነበረ አብዱል ከድር የተባለ ሳይንቲስት በ1998 ለእናት ሀገሩ ፓኪስታንን የኒውክሌር ቦምብ አስታጠቃት። አብዱል ከድር በህገወጥ መንገድ የኒውክሌር ሳይንሳዊ ቀመርን ለሰሜን ኮሪያ፣ ኢራን፣ ሊቢያ ሲሸጥላቸው በአውሮፓውያኑ በ1970 አሜሪካ፣ ሩሲያ፣ ዩናይትድ ኪንግደም፣ ፈረንሳይና ቻይናን ጨምሮ በ191 ሀገራት ይህን የኒውክሌር ቦምብ ለመቀነስ ተስማምተው ፈርመዋል። ነገር ግን እስራኤል፣ ህንድ፣ ፓኪስታን ይህንን ስምምነት አልፈረሙም። እንዲሁም ሰሜን ኮሪያ 20 ዓመት በፊት ከዚህ ስምምነት ወጣች። ይህን ዓለም የሚፈራውን በዓለም አቀፍ ደረጃ ተሰሚነት እንዲጨምር የሚያደርግላቸውን የጦር መሳሪያ የአፍሪካ አህጉር ውስጥ የተትረፈረፈ ዩራኒየም ቢኖርም ሀገራት ሊታጠቁ አልቻሉም። ለበጎ ነገርም ሊጠቀሙበት አልቻሉም። ታዲያ ይህን አስፈሪ ቦምብ የታጠቀች አንድ አፍሪካዊ ሀገር ነበረች። ነገር ግን በጥቂት ነጮች የዘር መድሎ ስር የነበረችው ደቡብ አፍሪካ ከአውሮፓውያኑ 1960ዎቹ እስከ 1990 የኒውክሌር ባዮቴክኖሎጂና የኬሚካል ጦር መሳሪያ ላይ ምርምር ስታካሄድ ቆይታለች። በሰዓቱ በደቡብ አፍሪካና በአካባቢዋ ሲደረግ የነበረው የነጻነት ትግል ከአፓርታይድ ስርዓትን ስጋት ላይ ስለጣለው በሶቪየት ህብረትና በደቡብ አፍሪካ ውስጥ ካሉ ኃይሎች ፈተና ለማትረፍ ሲባል ከአሜሪካ ጎን እንድትሰለፍ የኒውክሌር መሳሪያ እንድትታጠቅ ዓላማ ተደርጎ ነበር ስራው የተጀመረው። የደቡብ አፍሪካ የኒውክሌር ጦር መሳሪያውን በመገንባት ሂደት ውስጥም አሜሪካ፣ ፓኪስታን፣ የእስራኤል፣ የታይዋን ባለሙያዎች የተለያየ ሁኔታ ተሳትፈዋል። በዚህም እስከ 6 የሚደርሱ የኒውክሌር አረሮች በድብቅ አዘጋጅታ ነበር። በአፍሪካ አህጉር ካሉ ሀገራት ብቸኛዋም የኒውክሌር ቦምብ የታጠቀች ሀገር ለመሆን በቅታ ነበር። ለአፍሪካውያን እንኳን እንዲህ አይነት የኒውክሌር ቦምብ ቀርቶ ማረሻ መሳሪያ እንዲኖራቸው እንዲያመርቱ በማይፈልጉባት ምዕራባውያን እነሱ የበላይ በሆኑባት ደቡብ አፍሪካ ይህን አውዳሚ ቦምብ አስታጠቋት። በሰዓቱም የነ ኔልሰን ማንዴላ ተቃውሞ በርትቶ የአፓርታይድ ፍጻሜ ወደ መጠናቀቁ ሲቃረብ የወቅቱ ነጭ ደቡብ አፍሪካ ገዢ በራሱ ተነሳሽነት የብዙሃኑ ጥቁር መንግስት በደቡብ አፍሪካ ከመቋቋሙ በፊት ሁል ጊዜ በአፍሪካ ምድር እንደሚደረገው የኒውክሌር ቦምብ አስወግደው ሲያካሂዱ የነበረውንም የጦር መሳሪያ ግንባታ በፈቃዳቸው አቆሙ። በ1991 የኒውክሌር ጦር መሳሪያ መስፋፋት መከላከል ስምምነት ፈራሚ ሆና ዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ በአገሪቱ ውስጥ ሲያካሂደው የነበረውን ፍተሻ በ1994 አጠናቆ ደቡብ አፍሪካ በእጇ ያሉትን የኒውክሌር ጦር መሳሪያዎችን መወገዳቸውን አረጋገጡ። በዚህም የሰላሙ መሪ የሚሉት ኔልሰን ማንዴላ የኒውክሌር ጦር መሳሪያ ታጥቃ ቀዳሚ የነበረችው ደቡብ አፍሪካ ለዓመታት ያካሄደችውን መርሃ ግብር ሙሉ ለሙሉ በማቆም የኒውክሌር ቦምብ
ከታጠቁ ሀገራት ዝርዝር አስወጥተው ወንበሩን ለአፍሪካዊው ኔልሰን ማንዴላ አስረከቡት። የራሺያ መንግስት ከአፍሪካ ሀገራት መሪዎች ጋር በስምምነት የኒውክሌር ኃይልን ለበጎ ነገር ለመገንባት በተደጋጋሚ ቢስማሙም ሊሳካ አልችል ብሏቸዋል። ከዛ ጊዜ ጀምሮ እንደ ስጋት የሚያዩትን አፍሪካ የነሱ አሻንጉሊትና ታዛዥ በማስቀመጥ ለተለያዩ ጦር መሳሪያ እንዲሁም ለቴክኖሎጂያቸው አስፈላጊ ማዕድናትን በመውሰድ የብዙ ማዕድን መገኛ የሆነችው የአፍሪካ ምድርን እንደነዚህ ባሉ አይነት ሴራዎች ሲያራቁታት ይኖራሉ። እኛም አፍሪካውያን ከስደት ከጦርነት ተለይተን በውብ ሀገራችን የምንኖርበትን ቀን እንናፍቃለን። ይህችን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። ሰላም ሁኑ።